ቤተክርስቲያን የምትቀጥለው ለሰው ነው። ቤተክርስቲያን የተተከለችው ለሰው ነው። እግዚአብሔር ይህን ሁሉ ያደረገው ለሰው ነው። ሰው ደግሞ ሊያምንም ወደ ህይወት ሊመጣ ደግሞ ቤተክርስቲያንም ሊገኝ የሚችለው ሊያስቀጥል የሚችለው በቋንቋው ሲሰማ ማህበራት ምንም አስተዋጽኦ እንዳልከፈሉ አንዳንዴ ሁሉን ነገር ከአዲስ ጀምረነው እኛ ነን በሚሉ ሰዎች ሲሰማ ትንሽ ልብ ያማል። አንድን ሀገረ ስብከት በዚህ ልክ ከ140 በላይ አብያተ ክርስቲያናትን ማስከፈት እጅግ በጣም እጹብና ድንቅ ደግሞ በዝምታ መስራት። እናንተ መኳንንት ደጆቹን ክፈቱ የሚለው የመዝሙረኛው ዝማሬ የተዘጉ ደጆች የሚከፈቱ ብቻ ሳይሆን የተዘጉ ልቦች የሚከፈቱ ቤተክርስቲያን የልጆቿን የማህበረ ምእመናንን የቋንቋና የባህል ብዝሃነት ተቃውማ አታውቅም። ቤተክርስቲያን በየትኛውም ዘመን ተቃውማ አታውቅም። የካ ሚካኤል አካባቢ በነበረችው አንዲት መጠነኛ ሱቅ አስታውሳለሁ። በየወሩ እየሄድኩ 1 ብር አስቀምጥ እንደነበረ ትዝ ይለኛል። ከዛ በኋላ ያኔ ነው ከልጆችሽ አይዘጉ ማህበር ጋር የተዋወቅኩት። ከዚህ በጎ ስራ ጋር ከዚህ ታላቅ መንፈሳዊ ስራ ጋር አስተዋጽኦ ካደረጉ ብዙ ከደከሙ አገልጋዮች ማህበር ጋር የተዋወቅኩት ከዛሬ 17 ዓመት ወይም 16 ዓመት አካባቢ ነውና አስታውሳለሁ። ቤተክርስቲያን በብዙ ችግር ውስጥ በነበረችበት ጊዜ ጥሩ የወጣቶች የማህበራት እንቅስቃሴ የነበረበት ዘመን ላይ ነው ይህንን ቃል የሰማሁትና ደጆችሽ አይዘጉ የሚለው ቃል ራሱ እጅግ በጣም ተስፈኛና ብዙዎቻችንን በዛ ዘመን አይናችንን የገለጠ በዛሬው ትውልድ ያለ ማህበረ ምእመናን በዚያ ዘመን ያለውን እንደዚህ ደጆችሽ ለምን ይዘጋሉ በሚል ቁጭት የተነሱ ወጣቶችን ስናይ በጣም ተጽናንተን በጣም ተስፋ አድርገን እንደነበር አስታውሳለሁ። እንደውም በየአካባቢው በተለይ በአጥቢያ ቤተክርስቲያናት አካባቢ ደጆቿን ለማስከፈት የ1 ብር መዋጮ ቅስቀሳ በተደረገ ጊዜ የካ ሚካኤል አካባቢ በነበረችው አንዲት መጠነኛ ሱቅ አስታውሳለሁ። በየወሩ እየሄድኩ 1 ብር አስቀምጥ እንደነበረ ትዝ ይለኛል። ከዛ በኋላ እኔም አቋረጥኩ። ያው ቅስቀሳውም እየደበዘዘ ሲመጣና ያኔ ነው ከልጆችሽ አይዘጉ ማህበር ጋር የተዋወቅኩት። እንዲህ ያሉ ማህበራትም የተዘጉ አብያተ ክርስቲያናትን በማስከፈት የቤተ ክርስቲያንን አገልግሎት የሚፈልጉ ቅዳሴዋን መስፋት የሚፈልጉ ከአጠቃላዩ የቤተ ክርስቲያን ህይወት ጋር አብረው መሄድ መጓዝ የሚፈልጉ ግን ይሄንን በተለያየ ምክንያት ያጡ በተለይ ብዙ ህዝብ ያለበትን አካባቢ ተደራሽ በማድረግ አኳያ ቤተ ክርስቲያን የነበረባትን ክፍተት ሊሞላ የሚችል ታላቅ ተስፈኛ አገልግሎት እንደሆነ ተረድቼ ነበር። ምክንያቱም ብዙሃኑ ምእመናን ያሉት በከተማ አይደለም በገጠር ነው። ገጠሩ ደግሞ በአንድም ይሁን በሌላ መንገድ አብያተ ክርስቲያናት የመዘጋት ፈተና ገጥሟቸው እንደነበር አሁንም እንዳለ ይታወቃል። እና ቢያንስ ያቅሙን ጥቂት ወጣቶች የቤተ ክርስቲያን መዘጋት የደጆቹ አለመከፈት ያስቆጫቸው ይህንን ለማድረግ የተነሳሱበትን ዘመን አሁን ላይ ሳስበው በጣም በተስፋ ነበር ያሰብነው። እውነትም እንደምንሰማው ከ140 በላይ አብያተ ክርስቲያናትን ደግሞ በአንድ ሀገረ ስብከት ተወስኖ ከሁሉ በላይ እዚያም ከመነካካት አንድን ጉዳይ በተመጠነ አቅም ውጤቱን ለመገምገም በሚቻል መጠን የተደረገው ትጋት
በጣም አስገራሚ ነው የሚሆነው። ብዙም ያልተለመደ ነው። በእኛ አካባቢ ማህበራት ብዙ ጊዜ ጽዋ እንጠጣለን፣ የተለያዩ አገልግሎቶችን እንሰጣለን። እንደዚህ በጎላና እንደዚህ ደግሞ በተረዳ አንድን ጉዳይ ብቻ ይዞ ዳር ማድረስ ብዙም አልተለመደም። እርግጥ አለው እናውቃለን። ይህን ያህል ምናልባት የደጆችሽ አይዘጉን አይነት ብዙ የታወቀ ላይሆን ቢችልም የተለያዩ ማህበራት እንዳሉ እረዳለሁ። ይሄ ግን አንድን ሀገረ ስብከት ይዞ አብያተ ክርስቲያናትን በማስከፈት ለምእመናን ቤተክርስቲያንን ቅርብ የማድረግ ተደራሽ የማድረግ ጉዞ ሲሆን እንደ ቤተክርስቲያን በማይከል በሀገረ ስብከቶች ሊደረግ የሚገባውን በተለያየ ምክንያት ግን ሊሆን ያልቻለውን የማህበራት አዎንታዊነትና አጋዥነት ተሳታፊነት ያሳየ ማህበር ነው ብዬ አምናለሁ። እና ደጆችሽ አይዘጉ አሁንም ይሄ እንትኑ ስሙ ራሱ አፋችን ላይ ሲወጣ የቤተ ክርስቲያንን የሁሉ መከፈት ህዝቦቿን ሁሉ ስታድን መኖር ማንም ሳይገባባት እንዳይቀር የመጣ ሁሉ እንዳያጣት ያለፈ ሁሉ እንዲጎበኛት ጣኗ እንዲሸተው ማዳኗ እንዲደርሰው በሚደረገው ትግል የዚህ ማህበር እንደ ንስር ክንፎች ወስዶ አንድን ሀገረ ስብከት በዚህ ልክ ከ140 በላይ አብያተ ክርስቲያናትን ማስከፈት እጅግ በጣም እጹብና ድንቅ ደግሞ በዝምታ መስራት በዚህ ዘመን ቆሞ መውደቅ ጀምሮ አለመጨረስ ሞክሮ መተው ሰርቶ መፈረሽ ባለበት በዚህ ዘመን ለእንደዚህ አይነት ጥቂት ዓመታት ከብዙ ውርጅብኞችና ነቀፋዎች በጠራ መልኩ ትንሽ መንቀሳቀስ እጅግ የበለጠ ተስፋ ነውና ለጊዜው በመረዳው በማቀው ልክ መበረታታት ያለበት ማህበር እንደሆነ እረዳለሁ። ትንሽ አስተዋጽኦ ከተደረገለት ትንሽ ደግሞ ቁጭ ማለት ቢችሉ ሰው ቢያግዛቸው የሰው ኃይላቸው ቢጨምር አቅማቸው ቢበረታ በአንድ ሀገረ ስብከት ላይ ያደረጉትን ወደ ሌሎች ማባዛትና ያገኙትን ልምድ የቀሰሙትን ዕውቀት የደረሱበትን ተሞክሮ ለሌሎች ደግሞ ማካፈልና ማድረስ ቢቻል በእርግጠኝነት ቤተክርስቲያን የተዘጋ ደጅ እንደማይኖራት አስባለሁ። በእውነት ይሄ እግዚአብሔር ቤት ነው፣ ጻድቃን ወደሱ ይገባሉ እንደተባለ ምእመናንን የጽድቅ ሕይወት ለማውረስ በሚደረገው ትግል ይሄ ማህበር ነገ ከነገ ወዲያ የበለጠ ሊሰፋ የበለጠ ሊታገዝ ይገባል ብዬ አስባለሁ። የቤተክርስቲያን እንግዲህ እነዚህ አብያተ ክርስቲያናት ተዘጉ ከማለታችን በፊት ግን የከፈታቸው እንዳለ ደግሞ እናስባለን። ከሁሉም በላይ የተዘጉትን የሚያስከፍተው የተከፈቱ ግን የተዘጉ ስለገጠሙን ነው። ስለዚህ የጥንት አባቶቻችንን ደግሞ በጣም እናደንቀው እንዲህ ባሉ ቦታዎች ሄደው ወንጌልን ሰብከዋል፣ የቤተክርስቲያንን ሕይወት አስተዋውቀዋል፣ የቤተክርስቲያንን ጣዕም አቅምሰዋል። ከቤተክርስቲያን ሕይወት ጋር ያን ማህበረሰብ እነዚያን ምእመናን አድነዋል ብዬ አስባለሁ። ስለዚህ የመጀመሪያ የተጋደለ አንድ ትውልድ አለ፣ የሰራ አንድ ትውልድ አለ። ስለዚህ ከዛ በኋላ ግን የተቋረጠ ነገር እንዳለ ያስታውቃል። ስለዚህ መጀመሪያ ይህን የተቋረጠውን ለመቀጠል ምናልባት የተዘጋውን ለመክፈት የሚያስፈልገው ዝም ብሎ መክፈት ብቻ አይደለም። ቤተክርስቲያን ስትከፈት ቤተክርስቲያን የሚያሰኛት ሕይወት አለ። ይኸውም የክህነት አገልግሎት አለ። የቤተክርስቲያን ተልእኮ ማስተማር፣ ማንጻት፣ ማጽናት እና ማብቃት። ስለዚህ በዚህ ሕይወት ውስጥ
ቤተክርስቲያኒቱ ስትከፈት ወደ ቤተክርስቲያኒቱ ደግሞ የሚገቡ ምናልባት የተዘጋ ልብ ያላቸው ምናልባት ያልሰሙ ማህበረ ምእመናን ይኖራሉ። ስለዚህ ቤተክርስቲያንን መክፈት ብቻ ሳይሆን እዛ አካባቢ ያለውንም ማህበረ ምእመናን ወይም እዛ አካባቢ ያለውንም ህዝብ ጆሮአቸውንም ልባቸውንም ለእግዚአብሔር የተከፈተ እንዲሆን ደግሞ ማደላደል ያስፈልጋል። እናንተ መኳንንት ደጆቹን ክፈቱ የሚለው የመዝሙረኛው ዝማሬ የተዘጉ ደጆች እንዲከፈቱ ብቻ ሳይሆን የተዘጉ ልቦችም እንዲከፈቱ ነው። ወንጌልን ያልሰሙ ጆሮዎችም ጭምር እንዲከፈቱ ነው። ስለዚህ ሁለተኛው ስራ ሊሆን የሚችለው የተዘጉትን የተቆለፉትን በሮች መክፈት ብቻ ሳይሆን ደግሞ ወደ ማህበረ ምእመናን ጆሮና ልብ መድረስ ነው። ይሄ ደግሞ ሊሆን የሚችለው በስብከተ ወንጌል ነው። የእግዚአብሔር ቃል እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ያለ ሰባኪስ እንዴት ይሰማሉ ብሎ ቅዱስ ጳውሎስ እንደተናገረው ሰው የሚያምነው ሲሰማ ነው። ስለዚህ የሚያሰማ ደግሞ ያስፈልጋል። የሚሰማው ነገር አለ፣ የሚያሰማ ግን ያስፈልጋል። ምናልባት እነዚህ አብያተ ክርስቲያናት የተዘጉት የሚያሰማው ጠፍቶ ሊሆን ይችላል ነውም ደግሞ። ስለዚህ ሁለተኛው በጣም ጥሩ በእውነትም ቤተክርስቲያንን ለዘመንና ዘመናት እስከ ዕልቀተ ዓለም ጌታችን እስኪመጣ ድረስ እንድትኖር የሚያደርጋት የቤተክርስቲያን ክንፏ ስብከተ ወንጌል ነው። ስለዚህ በስብከተ ወንጌል አሁን ሁለተኛው የምእመናንን ልብና ጆሮ ማንኳኳት ነው። ይሄ ደግሞ በሰባኪያን የሚሆን ነው። ጌታችንም ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ያለው የቤተ ክርስቲያን ሁሉን የመድረስ ተልእኮ ነው። ወንጌል ማለት ይሄ ነው፣ ኢቫንጌሊዮን መድረስ ማለት ነው። ስለዚህ ቤተ ክርስቲያን እንዲህ ወዳሉ ርቀት ወዳላቸው ማህበረ ምእመናን ወይም የእግዚአብሔር መንጋ ለመድረስ በመታረገው ጉዞ ተቀዳሚው አገልግሎት ስብከተ ወንጌል ነው። ስለዚህ ማህበሩ እዛ አካባቢ በዛ ሀገረ ስብከት ባሉ 3 ቋንቋ ተናጋሪ በሆኑ ምእመናን መካከል የቤተ ክርስቲያንን ልጆች ያሉትን ለማጽናት፣ የጠፉትን ለመመለስ፣ ያልመጡትን ለማምጣት የምትበርበት ክንፏ የምትገሰግስበት እግሯ ስብከተ ወንጌል ነው። ስለዚህ ይሄ ማህበር ያደረገው ሁለተኛውና የሚደንቀው ተገቢው ተልእኮ እነዚህ ልጆች ልቦቻቸውንም ጆሮቻቸውንም እንዲከፍቱ መጮህ ነው። ይሄ ደግሞ በቋንቋ በሚደረግ የስብከተ ወንጌል አገልግሎት ነው። ቤተ ክርስቲያን የልጆቿን የማህበረ ምእመናንን የቋንቋና የባህል ብዝሃነት ተቃውማ አታውቅም። ቤተ ክርስቲያን በየትኛውም ዘመን ተቃውማ አታውቅም። ለዚህ ነው አባቶቻችን ከአንድ ቦታ ወደ አንድ ቦታ እየተዘዋወሩ ያገለግሉ የነበሩት። በጎጃም ከኤርትራ የመጡ የነበሩ እነ አቡነ አብራኒዮስ የተባሉ አባቶች ተጠቃሽ የሚሆኑት ለዚህ ነው። ወደ ጎንደር ወጣ ያሉት የምሁር ሊቃውንት ነበሩ። ወደ ጉራጌ የሄዱት ደግሞ እና አቡነ ዜና ማርቆስ ናቸው። የቤተ ክርስቲያን ተልእኮ ከቋንቋ በላይ ነው። ለዚህ ነው ጌታችን ሲያርግ በ10ኛው ቀን ባረገ በ10ኛው ቀን ከሙታን ተነሳ በ50ኛው ቀን የቤተ ክርስቲያን ተልእኮ የሚቀጥለው በመንፈስ ቅዱስ ጸጋ አማካኝነት በቋንቋ የሚደረግ ተልእኮ ስለሆነ በልሳኖች እንደ እሳት የተከፋፈሉ ልሳኖች በራሳቸው ላይ አሳርፎ በተለያዩ ቋንቋ እንዲሰበክ ያደረገው ለዚህ ነው። ስለዚህ ሁለተኛው ልክ በሐዋርያት ሥራ ያለው የቤተ ክርስቲያን ደጆች ሲከፈቱ አብሮ በሰዎች ልቦች ውስጥ የታየው የቋንቋ አገልግሎትና የቋንቋ ጸጋ ነው። ስለዚህ ደጆችሽ አይዘጉ ማህበር የሚያደረገው ከ60 በላይ በ3 ቋንቋ የሚናገሩ በቤተሰቦቻቸው ቤት ውስጥ ያሉ በዛው አካባቢ የተወለዱ በዛው ቋንቋ የሚናገሩ ለዛው ህዝብ ችግር ቅርብ የሆኑ
ሰዎች ምዕመናን በሚሰሟቸው ቋንቋዎች የእግዚአብሔርን ቃል የሚሰብኩ አገልጋዮች ማፍራት ደግሞ በጣም አስደናቂ። ከዚህ የበለጠ የቤተክርስቲያን ተልእኮ የለም። እውነት ለመናገር ቤተክርስቲያን ይሄ ያስፈልጋታል አሉ እንደ ጽርሐ ጽዮን የኑሮ አንድነት ማህበር ያሉ እርግጠኛ ነኝ ለነደጆችሽ አይዘጉም፣ ለሌሎቹም ሀገረ ስብከቶች በቋንቋ እንዲያስተምሩ ስልጠና የሚሰጡ አሉ። ግን ቤተክርስቲያን በማዕከል የነዚህን የቋንቋ ማሰልጠኛዎች እስክትከፍትና በእነዚህ የስልጠና ማዕከላት እስኪዳብሩ የመሪነት የስልጠና ማዕከላት እስኪመጡ ድረስ አሁን በየሀገረ ስብከቱ እየተደረጉ ያሉ የካህናት ማሰልጠኛዎች ለዚህ ለአጠቃላይ ወይም ቢኖረን ብለን ለምናስበው የቋንቋ የስብከት ማዕከላት ምንጭ ተሞክሮ ሊሆን የሚችል አገልግሎት ነው ብዬ አስባለሁ። ልጆችሽ አይዘጉ ትንሽ የፈነጠቀልን እና ከዚህ የበለጠ ምን ስራ አለው? ሁለተኛውና አስደናቂው አገልግሎት ቤተክርስቲያን የምትቀጥለው በሰው ነው። ቤተክርስቲያን የተተከለችው ለሰው ነው። እግዚአብሔር ይህን ሁሉ ያደረገው ለሰው ነው። ሰው ደግሞ ሊያምንም ወደ ህይወት ሊመጣ ደግሞ ቤተክርስቲያንም ሊገኝ የሚችለው ሊያስቀጥል የሚችለው በቋንቋው ሲሰማ ነው። ስለዚህ ይሄንን ቤተክርስቲያን የማትደራደርበት ጉዳይዋ ስለሆነ በሚሰሙት ቃል የሚደረገው ስብከት ብዙዎችን ያድናል። አሁን በአንዳንድ ቦታዎች እነዚህ ነገሮች የበለጠ መበረታታት ይገባቸዋል። ይሄንን ስንል ግን ብሔርን ማዕከል ያደረገ እንደዚህ አይነት ነገር ይሁን ማለታችን እንዳልሆነ ግን የታወቀ ይሄ ኤትኖፊሊቲዝም የሚሉት በ1872 ዓመተ ምህረት አካባቢ በምስራቃውያን የተወገዘው ብሔርን ማዕከል ያደረገ የቤተክርስቲያን እንቅስቃሴ እሱን ማለታችን ሳይሆን በቋንቋቸው ሰዎች እንዲሰሙ በቋንቋቸው ሰዎች እንዲዘምሩ ወንጌልን እንዲሰሙ አገልግሎት እንዲሰጡ መጻሕፍት እንዲጻፉ የማድረግና ይሄ ተልእኮ ግን በጣም መበረታታት ከዚህ የበለጠ አሁን ካለንበት የበለጠ መጨመር አለበት። ስለዚህ ደግሞ አይነተኛ ተጠቃሽ የደጆችሽ አይዘጉ እንዲህ ያለው አገልግሎት በእውነት ማንም ሳያስበው ዛሬ ምናልባት አንዳንድ ጊዜ መከራከሪያና አጀንዳ ሆኖ ከመቅረቡም በፊት እንደነዚህ አይነት ማህበራት አይናቸው ተገልጦ ይሄንን ያደርጉ እንደነበር መንሰንጋት የለብን። ምንም እንዳልተሰራ ቤተክርስቲያን ማህበራት ምንም አስተዋጽኦ እንዳልከፈሉ አንዳንዴ ሁሉን ነገር ከአዲስ የጀመርነው እኛ ነን በሚሉ ሰዎች ሲሰማ ትንሽ ልብ ያማል። ይልቅ የትላንትና ጉድለት ካለበት እሱን ሞልተን ደግሞ የበለጠ ጨምረን አብረን ተጋግዘን ሁሉ ወገናችን ወንጌል ሁሉ ሀገሯ ሁሉ ህዝቧ ቤተክርስቲያን የሁሉ በመሆኗ ይሄን ለማድረግ መፍጠንና መሮጥ አለብን። ከትላንት መንዘገየ ከነገ ግን መቅደም አለብን። ትላንት ላይ ሆነው ዛሬን ያሳዩን ግን እንዲህ አይነት ማህበራት እጅግ አስደናቂዎች ናቸው ብዬ በግል ያምናለሁ። በጣም ጥሩ። የደጆችሽ አይዘጉ ማህበር ያደረገው ሌላው እንደ ንስር አይን ተመልክተው ከትላንት ስተት ነገ እንዳይደገም ከትላንት ውድቀት ነገ ደግሞ የበለጠ ውድቀት እንዳይመጣ ትላንት እንደተዘጋ ነገ ደግሞ እንዳይዘጋ እነዚህ አብያተ ክርስቲያናት በምንም ነገር ላይ በተለይ በሰዎች ላይና እጆቻቸውን በሚያዩዋቸው በሌሎች ፈቃድ ላይ እንዳይንጠለጠል ይልቁንም ራሳቸው እንዲችሉ መቼም አገልግሎት የሚያገለግለው ሰው ነው። እንደ መላእክት የማንበላና የማንጠጣ ምን ሆነው በሰማይ ነው። በምድር እስካለን ድረስ የሚያገለግል ሰው የሚያበራየውን በሬ አፉን አትሰር ተብሎ እንደተጻፈ የሚያገለግሉ ቤተክርስቲያኒቱን የሚከፍቱ ደጆቿን የሚከፍቱ በዚያ የሚያገለግሉ ምዕመናንን የሚጠቅሙ ደግሞ ሊበሉ ደግሞ ሊጠጡ አብያተ ክርስቲያናቱም ቀስ ያሉ
ከተረጂነት ራሳቸውን ችለው ወደ ረጂነት እንዲመጡ የሚያደርገው ፕሮጀክት ደግሞ እሱ አስደናቂ። ምክንያቱም ነገ ላለመዘጋቱ እንደ ሰው ስናስብ ዋስትና የሚሆነው ዘውትር የተዘጋች ቤተክርስቲያን እንድትኖር ማድረግ። ዘውትር የተከፈተች ቤተክርስቲያን የምትኖረው አንደኛው በስብከት ወንጌል ነው። ሁለተኛው ግን ቀድሰው የሚያቆርቡ ካህናት በመራብ ምክንያት ቦታ እንዳይለቁ፣ በመቸገር ምክንያት ቤተክርስቲያኒቱ ዳግመኛ እንዳይቆልፉ፣ የሚያገለግሉ ሰዎች ተረጋግተው ሰክነው በቦታቸው ጸንተው በአታቸውን አጽንተው ማገልገል እንዲችሉ፣ ምዕመናንን የበለጠ መጥቀም እንዲችሉ ማድረግ የሚቻለው የሚገባውን ነገር ሲያገኙ ነው። ይኸው ለስጋዊ ኑሯቸው የሚያስፈልጋቸውን ደግሞ ሲያገኙ ነው። ቅዱስ ጳውሎስ መንፈሳዊ ነገርን የዘራንላችሁ ከእናንተ ስጋዊ ነገርን ብናጭድ ትልቅ ነገር ነው ወይ ይላል። ስለዚህ ሰው ለመኖር መብላት መጠጣት አለበት። ይህን ለማድረግ ደግሞ መስራት አለበት። ለዚህ ደግሞ ድጋፍ የሚሆነው እነዚህን አብያተ ክርስቲያናት በራሳቸው ማስቻል ነው። በእውነት እንዳየሁት እንደሰማሁት 40 ለሚሆኑ አብያተ ክርስቲያናት 26 ሄክታር ቡና የማልማት በዚህ ደግሞ ተጠቃሚ እንዲሆኑ ከራሳቸው አልፈው ሌሎችንም እንዲጠቅሙ የሚያስችል ፕሮጀክት፣ ይሄ በጣም ያስደንቃል። ሁለተኛው ደግሞ ህንፃ ገንብቶ በዚህ ህንፃ ገቢ ምክንያት 100 የሚሆኑት አብያተ ክርስቲያናት ዳግመኛ እንዳይከፈቱ የዘውትር ገቢ እንዲኖራቸው ማስቻል፣ ይሄ ደግሞ በጣም ይደንቅ ነው። ከዚህ ጋር አብሮ ተያይዞ ለጥቂት አብያተ ክርስቲያናት ደግሞ የማር ምርት ፕሮጀክት ማየት፣ እነዚህ ሲመጋገቡ የሚያመጣው ውጤት ቅድም እንዳልነው ቤተክርስቲያን ሳትዘጋ እንድትቀጥል የሚያደርግ ነው። የሚፈናቀሉ ካህናት እንዳይኖሩ ቅድም ተተኪዎች አግኝተናል። እነዛ ተተኪዎች ደግሞ የሚበሉት የሚጠጡት፣ ልጆች የሚያሳድጉበት፣ የሚዳሩበት፣ የሚኳሉበት፣ ሰው ሆነው ተረጋግተው ሊኖሩበት የሚችሏቸውን ስራዎች፣ የልማት ስራዎች በመስራት ቤተክርስቲያን በችግር ምክንያት እንዳትዘጋ፣ በረሃብ ምክንያት እንዳትዘጋ፣ በድርቅ ምክንያት እንዳትዘጋ፣ በመቸገር ምክንያት ዳግመኛ በሯን የሚቆልፍ እንዳይኖር ይሄንን ማድረግ ደግሞ በጣም አስደናቂ ነው። ስለዚህ እነዚህ ተልእኮች የሚያሳዩት የማህበሩን ውጤታማነት፣ የሄደባቸው መንገዶች ከሁሉ በላይ አንድ ቦታ ወስኖ መስራት፣ የጀመረውን እና ያቀደውን በአግባቡ ለማሳካት ትኩረትን መሰብሰብ፣ ፎከስድ መሆን፣ ከሁሉ በላይ ደግሞ ከአገረ ስብከቱ ጋር ተናቦ እና ተገናዝቦ መስራት፣ ለሌሎች እነዚህ ተቀምረው ምርጥ አርአያነትን ወስደው ሌሎች የተዘጉትን ለማስከፈት፣ ሌሎች የተቆለፉትን ሕያው ለማድረግ፣ በርካታ ምዕመናን በከተማ አይደለም ያሉት በገጠር ነው ያልደረስንባቸው ለመድረስ ደግሞ አይነተኛ መንገድ ስለሆነ የተዘጉትን ያስከፍታሉ። ከዛ ማህበረ ምዕመናንን ሊያሳምኑ፣ ሊያጠምቁ፣ ሊያነጹ፣ ሊያጸኑ፣ ሊያበቁ የሚችሉ ተልእኮችን ሊፈጽሙ የሚችሉ መምህራንን፣ ሰባኪያንን ያፈራሉ። እነሱ ደግሞ በዚህ እንዳይቸገሩ ደግሞ በልማት ስራዎች ደግሞ እነዚህን ይደግፋሉ። በእግዚአብሔር ቤት ሁሉ ጊዜ በጌጠኛ ቤት ልማት ይሁን ተብሎ እንደተጻፈው ይህንን ደግሞ ያስቀጥል። እነዚህ ሲነርጂ አድርገው ተዋህደው ሲኖሩ የቤተክርስቲያን ጉልበት፣ የቤተክርስቲያን አቅም፣ የቤተክርስቲያን መደመጥ፣ የቤተክርስቲያን ኃይል በልጆቿም ደግሞ በሌላውም አቅምን በመጠቀም እውቀትንና ገንዘብን በአግባቡ በመጠቀም እነዚህን በማስተዳደር የሚመጣው በየሀገረ ስብከቱ
እነዚህን መተግበር ቢቻል ይህን እንደ ሞዴል ወስዶ ሌሎቹ ደግሞ ከዚህ ተሳታፊ እንዲሆኑ ማድረግ ቢቻል በአንድ የደጆችሽ አይዘጉ ማህበር የተጀመረው በብዙ ሀገረ ስብከት ተከፍቶ ተሰርቶ በአንድ ብር እንግዲህ ታምኖ እነዚህን ጥቂት ስራዎች ካሳየን ምናልባት በሚመጡ ጊዜያት አንድ ብር የሆነውን 100 ብር አድርጎ ደግሞ ብዙዎቻችን ተረባርበንበት ያቆምን ቀጥለን የደከምን በርትተን ከዚህ ማህበር ጋር አብረን እጅ ለእጅ ተያይዘን ቤተክርስቲያን ያለችውን የማጽናት የስራንቷን የመጠበቅ የዛሬዋን የማጽናት የነገን የመስራት ጉዞ መቀጠል አለብን ብዬ አምናለሁ። በአንድ ብር የታመኑ በ100 ብርም ይታመናሉ ብለን ተስፋ እናደርጋለን። ደጆችሽ አይዘጉ ማህበር ሲጀመር አስታውሳለሁ። ፕሮጀክቱ በጣም ጥሩ ስለነበር ሁላችንም ዋቅተን አንድ ብር ለአንድ ገጠር ቤተክርስቲያን የሚለውን ፕሮጀክት ሁላችንም እንደተረባረብን አስታውሳለሁ። አሁን ደግሞ በዚህ ባለንበት ዘመን ከትላንት ይልቅ ፈተናው የጨመረበት ዘመን 100 ብር ለአንዲት የገጠር ቤተክርስቲያን ብሎ በጀመረው ፕሮጀክት 100 ብር ያለን 100 ብር ምናልባት $100 ያለን ደግሞ $100 የበኩላችንን አስተዋጽኦ እያደረግን ቤተክርስቲያናችንን ማስከፈትና ብዙዎችን ለማዳን የምታደርገውን ጉዞ አስተዋጽኦ እንድናደርግ ጥሬን አቀርባለሁ።